እንዴት ነሽ? አላ ደህና ነሽ? ለምን መጣሽ ነው? ባርቻል የለም ባርች ለምን መጣሽ አንቺ? አይ እሱንማ ውስጥ ገብተን ብናወራ ይሻላል እንዴ? ባርች የለም ይሁን ነገር ለማውራት ፈልጌ። ምንድነው የምታወሪው? ለምን መጣሽ? ራሽ ቤት ድረስ ትመጫለሽ እንዴ? አይ ትላለች እንደ ወይ ጉድ። ለምንድነው የመጣሽው? አይ አይደለም አንቺ የሚያስከፋ ነገር አይደለምና የሆነ ነገር ከባርች ጋር ለማውራት ነበር የመጣሁት። ባርችን ታፈቅሪዋለሽ? በማል ገብቼ እኔ አንቺን ጣርቼ ደውዬ ታስረጅኛው ያወራሻለሽ? አይ ኖ ሳይሆን በሳቱ ስሜታዊ ሆኜ ነው ቤብ። ቁጭ ብለን እናውራ። ፀሐዩ በጣም እንዴ ከሱ ጋር ነው እስከግድም እየተጨቃጨቅሽ ያለሽው? ለምንድን ነው አንተ የምታስገባት? ነው አይደለም ምንድነው ጽጌ ባለፈው አልነገርኩሽም እንደ ያለው ነገር እኔ እኮ ነግረሃል እኮ አሁን ላይ ደግሞ ካንተ ጋር ትንሽ ነገር ለማውራት ነበር የመጣሁት። እናንተን የሚያስከፋ ነገር አይደለም ይሄ ከኛ ከማስከፋት ጋር አይገናኝም። እዚህ ጋር ሚስቴ ሳትፈቅድ እኔ ማንንም ቤት አላስገባም ነው እኮ ግን አሁን ደክሞኛል ትንሽ ፀሐይ ትግባ መግባት ጋር አይገናኝም እኮ ቤት ለምንድን ነው የምትገባው? ምን ነው አመሰግናለሁ። ተበራሃኑ እንደምትመጪው ጠብቀኛል። በፀሐይ ነበር የመጣሁት። እኔ ምን አገባኝ ታዲያ? ወጥ እንድትበጠብጪ በዚህ ትመጪያለሽ? እንደዛ አይደለም የመጣሁት። ውሃ ልጠጣና በተረጋጋ መንፈስ ብነግርህ አይሻልም? ውሃ ልጠጣ በጣም ጠምቶኛል እኔ ለራሴ። ማን አሳየሽ ቤቴ? ትናንትና መጥቼ አይቼ ነበር የሄድኩት። እሺ በሰው እያፋለኩኝ ነበር የመጣሁት። እንዳጋጣሚ ዛሬ ደግሞ ማታ ከራሴ ጋር አወራውና እናንተ መጠየቅ አለብኝ ደግሞ ብዬ አሰብኩኝ። ከዛም ትንሽ ነገር ካንተ ጋር ማውራት ስላለብኝ ኢየሱስ ክርስቶስ አመሰግናለሁ። ቴንክ ዩ። አልገባኝም ምንድነው የሆነ ያለው? ኦሆ እየራቀብኝ ስለሆነ ነው ማስጠጋው። አይደለም ጽጌ ምንድነው? ይሁን አሁን ምን ልታወሪ ነው? ለኔ ስጪ አይደለም ልልሽ አይደለም የመጣሁት። ጃኛ ኮሬዲ እኮ ተጋብተናል። አውቃለሁ እሱን ስለኮት ወንድምናት እንዲኖር በወንድም ነው እህት አለ ብዙ እህቶች አሉ። አውቃለሁ ይሄቱ አንቺ ምናምን እንዴት ነው የምታስቢው? ውጪ እህት ብዙ ወንድም አለው እሱ አይፈልግም። አንቺ ወጪ የምታስቢው ሴት አይደለሽም እንዴ? አይደለም አታስቢው። ውጪ ልጅ ባሪቻ ወጣት ተረጋጊ። እኔ ግራ ገብቶኝ እኮ ነው የሹ ግራ ገብቶኝ ነው ጌታን ማሪ ቆይ እስቲ ነይ ቁጭ በይ እስቲ የምትለው እንድስማ እንዴ ጌታ በኢየሱስም አሁን አይናውጣነቱ አገረመኝ። እስከ ቤት ድረስ የመጣሁት ምክንያት በቃ እስካሁን ድረስ ላደረኩት ነገር ይቅርታ ልጠይቅሽና ከባሪች ጋር ወንድምና እህት ልሁን ወይ? የምንም እህት የለም የምንም ወንድም ምናምን እንዴ አለ ሙሉ በሙሉ እንዴት የዛን መንጓደል እንዴት ነው የምታስበው አንተ? እኔ እስካሁን ድረስ ማለት ነው ልንገር ባሪች አንድ ነገር ልንገር እስካሁን ድረስ ተስፋ አልቆረጥኩም። አልሰማም ደግሞ ተስፋ ላለመቁረጥ ብዬ ነው። እሺ እንደዚህ ሁሉ የምትሆነው ግን እሺ ማን ቀን ይመጣል? እኔም እኮ የሚወደኝ ሰው ይመጣል። ችግር የለውም። እኔ የሚወደኝ ውጭ ልቀቂኝ። በቃ እኔ መሄድ አለብኝ። አውቃለሁ አልወጣለሁ። ተረጋጉ። በቃ ማሽናሽ ነው እኔ ለራሴ ውጭ በጣም ናይ ጫማሽን የባሪች ጫማ እንደሽ ነው እንደምትወጪው አልቂ ጫማሽን እንጂ እንዴ የልጁን ጫማ አርጋ ልትሄድ ነው እንዴ? ምን አስብሽ ነው? ውጪ ቶሎ በይ ውጪ ቶሎ በይ ቶሎ ውጪ ቤተሰብ ምን እንደምላችሁ አላውቅም ግን ማለት